ድርጅታችሁ አሸናፊ ያቢ ማሽነሪ ይላል። በቲክቶክ ነበር የማውቀው። የደሴ ነው ማኒፋክቸር ዋናው መሰለኝ እና እኔም ቡና ማሽን ሰራለሁ። ከኔ የሚበልጥ በመሰክራለሁ። እዚህ ስለ ማሽን አንዳንድ ነገሮች በእውነት ሀገር ውስጥ የማይመስል ጥራቱና እንዴት በዚህ ጥራት እንዴት ልትሰራው ቻልክ? በዚህ ጥራት ሰራ ይቻልኩት መጀመሪያ 17 አመት በፊት ነው የጀመርኩት ይሄን ስራ። የተሻሻለ እዚህ ደረጃ ደርሷል። ሳይዝ አላቸው፣ ከለር አላቸው፣ ሙሉ ስቴንለስ ስቲል ናቸው፣ ዲጂታል ናቸው። የገለባ የብናኝ ማጣሪያ አላቸው፣ 3 ቦታ አላቸው። ይሄን ብቻ ሳይሆን መፍጫውንም መጭመቂያውንም እንሰራለን። የቆላ ሽታውን የሸተተ ሱስ ያለበት ሰው በተለይ ሽታው ሲሸተው ሲቆላ ሲያይ ነው ቡናውን የሚወደውና ተከከለ ያንን ሽታውን እያየ ለመስራትም በጣም ደስ ይላል። እጅግ በጣም ደስ የሚል ነው። ደሴዎች አልተቻላችሁም። በእውነት ኢትዮጵያ ማሽነሪ አምራቾች ማህበር እኔ ጸሐፊ ነኝ እና የደሴ ማሽነሪ አምራቾች ማህበር እንድታቋቁሙ በዚህ አጋጣሚ እዛ ያላችሁ ባለሙያዎች ሰብሰብ ብላችሁ በጋራ ሆነን ማሽነሪ እንዲያድግ ኢንዱስትሪው በጣም እንዲስፋፋ ጥሬ ዕቃ እንደ ልብ እንድናስገባ መንግስት ቦታ ሰጥቶ ማበረታቻ አድርጎ እንዲንከባከበን። ምክንያቱም እኛ የምናስገባው ብዙ ብር ነው። ብዙ ሰራተኛ እንደምትቀጥር እርግጠኛ ነኝ ትቀጥራለህ። ተከከለ ይሄ ነገሮች ስላሉ ለማሽነሪ አምራቾች በተለይ ደግሞ እንደዚህ ጥራት ያለው ቀደም ብዙ ስራ ለለፉ ሰዎች ይሄ ያለ ከውጪ የቡና ማሽን የሚያስመጣ ሰው ካለ ይሄ እንትን አይደለም እና መንግስት መፍቀድ የለበትም። በቃ በዚህ ደረጃ ካለ ምንድነው ችግሩ? ውጪ እንትን ካለው ለመስጠት ይሄ ብዛት ገበያውን ታዳርሰዋለህ ወይ ያለውን ኢትዮጵያ ውስጥ ያለውን ማርኬት ትችላለህ ወይ ከሚል ጥያቄ በስተቀር እንከን የለውም እና ይሄን አይነት ማሽን የሚያመርቱትን ሰዎች በማበረታታት ቴክኖሎጂውን ትራንስፈር እንዲያደርጉ ሌሎችም ሰዎች እንዲያሳትፉ 100% ሰራው እንደሆነ የተወሰነውን ፐርሰንት ሌሎች እየሰሩ ገጣጥመ የሚሰራበትን ነገሮች አመቻችቶ ብዙ ሰዎችን በስራ ማሳተፍ ይችላል። ስለነበረን ቆይታ በጣም አመሰግናለሁ። አንሆሎያት ይሉሃል ያሳብሽ ጥርሳቸው ዝናብ ነው አይናቸው ምንሽ